ሰላም ጤና ይስጥልን የተከበራችሁ የቀቢ ኒውስ ቤተሰቦች፣ የሜዳ ላይ እግር ኳስ ውጤት በፖለቲካ ደብዳቤ ቀየር ይሆን? የፕሬዝዳንት ትራምፕ ያልተጠበቀ ዲፕሎማሲ ጥበብ በኢራን የቻይና የጦርነት ማስጠንቀቂያ፣ እንዲሁም የሻለቃ ኃይሌ ገብረስላሴ አዲስ የቢሊዮኖች ኢንቨስትመንት በደብረ ብርሃን ከተማ። እነዚህንና ሌሎችንም ዓለምን እያነጋገሩ ያሉ ትኩስ መረጃዎችን ይዘን ቀርበናል። እንግዳ ወርቅ ተፈራ ነኝ። አብራችሁን ቆዩን። ዜናችንን ከዓለም አቀፍ የዲፕሎማሲ መድረክ ስንጀምር ፕሬዝዳንት ዶናልድ ትራምፕ ዓለምን ያስደመመ እርምጃ ወስደዋል። በኢራን የሞት ፍርድ ተፈርዶባቸው የነበሩ 8 ሴት ተቃዋሚዎች በትራምፕ ቀጥተኛ ጣልቃ ገብነት ከሞት ተርፈዋል። 4ቱ ወዲያውኑ ሲፈቱ፣ ቀሪዎቹ በአንድ ወር እስራት እንዲቆዩላቸው ከኢራን መሪዎች ጋር ስምምነት ላይ ተደርሷል። ትራምፕ የድርድር ጥበቤ ሰርቷል በሚል ለኢራን መሪዎች ምስጋናቸውን አቅርበዋል። ይሁን እንጂ በዚሁ ቀጠና የጦርነቱ ዳመናው አሁንም አላንዣበበም። ቻይና መካከለኛው ምስራቅ በጦርነትና በሰላም መሃል ወሳኝ መስቀለኛ መንገድ ላይ ነው ስትል አስጠንቅቃለች። ባጭሩ በክልሉ ያሉትን አዳዲስና ፈጣን ክስተቶችን ስንቃኝ አሜሪካና ኢራን የተኩስ አቁም ስምምነታቸውን ቢያራዝሙም ኢራን አሁንም ለአዲስ ጥቃት ዝግጁ መሆኗን አስታውቃለች። እስራኤል በደቡብ ሊባኖስ የመኖሪያ አካባቢዎች ላይ ከባድ የቦምብ ጥቃት መፈጸሟ የተሰማ ሲሆን አሜሪካ በበኩሏ በእስራኤልና በሊባኖስ መካከል ያለውን ውይይት እንደሚቀጥል ገልጻለች። በሌላ በኩል ኢራን ለእስራኤል ሞሳድ ሰልለዋል ያለቻቸውን ከፍተኛ የሲቪል መከላከያ ባለስልጣናትን በሞት ቀጣለች። ከፖለቲካው ዓለም ሳንወጣ ወደ ስፖርቱ ስናቀና ደግሞ አንድ አስገራሚ ዜና እናገኛለን። በ2026 የዓለም ዋንጫ ዋዜማ የትራምፕ መልእክተኛ የሆኑት ፓኦሎ ዛምፓሊ ፊፋ ኢራንን ከዓለም ዋንጫ አባሩ በምትኳ ጣሊያንን እንዲያስገባ ዲፕሎማሲያዊ ጫና እያሳደሩ ነው። ጣሊያን በማጣሪያ ወድቃ የነበረ ቢሆንም አሁን በፖለቲካ ደብዳቤ ወደ ውድድሩ የመግባት እድል እየተፈለገላት ነው። የፊፋው ፕሬዝዳንት ጂያኒ የኢራንን ተሳትፎ አስቀድመው ያረጋገጡ ቢሆንም ይህ ያልተጠበቀ ጫና ፊፋን ፈተና ውስጥ ከቶታል። የስፖርቱ ቤተሰብ ግን የሜዳ ላይ ውጤት በደብዳቤ አይቀየርም እያሉ ናቸው። ወደ አህጉራችን አፍሪካ ስናመራ በናይጄሪያ የተፈጠረው የፖለቲካ ትኩሳት ይጠብቀናል። ፕሬዝዳንት ቦላ ቲኑቡን ከስልጣን ለመገልበጥ ሞክራቸዋል በሚል እጅግ ከባድ የክህደት ክስ የተመሰረተባቸው የቀድሞ ባለስልጣናት አቡጃ ፍርድ ቤት ቀርበው ምንም አይነት ወንጀል አልፈጸምንም ሲሉ ክሱን አስተባብሏል። የሀገሪቱ ጠቅላይ አቃቢ ሕግ ፈጣን የፍርድ ሂደት እንዲካሄድ በጠየቁት መሰረት ችሎቱ ለቀጣዩ ሳምንት ተቀጥሯል። ለማጠቃለያ የሀገር ውስጥ ዜናችንን ስንመለከት ደብረ ብርሃን ከተማ አዲስ የኢንቨስትመንት ድምቀት አስተናግዳለች። ታዋቂው አትሌት ሻለቃ ኃይሌ ገብረስላሴ 1.9 ቢሊዮን ብር ወጪ ያደረገበትን 11ኛውን የኃይሌ ሆቴሎች ሪዞርት በደብረ ብርሃን ከተማ በይፋ አስመርቋል። 123 ዘመናዊ አልጋዎችን ያካተተው ይህ ሆቴል ከ200 በላይ ለሚሆኑ የአካባቢው ነዋሪዎች የስራ ዕድል የፈጠረ ሲሆን ኃይሌ ሆቴሎች በቀጣይ በድሬዳዋ፣ ሐረርና ወደ ሌሎች የምስራቅ አፍሪካ ሀገራት ለማስፋፋት ዝግጅቱን ማጠናቀቁም ተሰምቷል። ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። መረጃዎችን ከወደዳችሁ ላይክ እና ሼር ማድረጋችሁን አትዘንጉ። አዳዲስ ዜናዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ያድርጉ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ቸርን ሰንብት።